ትላንትና የአማራ ብሔራዊ ክልላዊ መንግስት መግለጫ ሰጥቷል። የአማራ ክልል ከቅርብ ጊዜ ወዲህ በአንዳንድ የክልሉ አካባቢዎች ጽንፈኛ ኃይሎች በፈጠሩት ቀውስ የሰላም እጦት ገጥሞት የቆየ መሆኑን ይታወቃል ይላል መግለጫው ሲጀምር። በክልሉ አንዳንድ አካባቢዎች የሚንቀሳቀሱ ጽንፈኛ ቡድን በህዝብ ስም እየማለ ይታገልታሉ የሚለውን የአማራ ህዝብ ለከፋ ጉዳት እንዲሁም አሰቃቂ ነገሮች እያደረገው ይገኛል ይላል። ጽንፈኛው ቡድን የሰዎችና የምርት እንቅስቃሴ በክልሉ ውስጥ እንዳይኖር መሰናክል ፈጥሯል። ሰው ያገተም የድሃ ገንዘብ ዘርፏል። ህፃናትን በማገት የቤተሰብ ጥሪት ካሟጠጠም በኋላ ያገታቸውን ህፃናት እጅግ አሰቃቂ በሁኔታ ገድሏል። አካባቢያቸው ሰላም እንዲሆን የጠየቁ የሀገር ሽማግሌዎችን አግቶ ገንዘባቸውን ዘርፏል። በእንብርክክ አስኬዶ ገሏቸዋል። አዳጊ ህፃናት ከትምህርት ቤታቸው እንዲነጠሉ አድርጓል። የሙያ ስነ ምግባራቸውና ሀገራቸውን ኃላፊነት ለመወጣት በትምህርት ቦታ የተገኙ መምህራን እጅግ አሰቃቂ ሁኔታ በተሞላበት ሁኔታ ገሏቸዋል። በመማሪያም ክፍል ውስጥ ቦምብ በማፈንዳት በተማሪዎች ላይ አካላዊ እንዲሁም ስነ ልቦናዊ ጉዳት አድርሷል። ከዚህ በላይ የሆነ የሰሜን ጆሮ ጭው የሚያደርግ ዘግናኝ ወንጀሎችን ፈጽሟል ይላል መግለጫው። ኃይል ያልፈጸመው የበደል አይነት ሰው ከማገት ጀምሮ ለጆሮ እስከሚከብዱ ወንጀሎች ተዘርዝሯል። ያልተዘረዘሩ አሉ። ሰው ከነፍሱ ያቃጠለ፣ ሰው በአንገቱ ካራ አድርጎ በስመ አብ በወልድ እያለ የሚያርድ፣ የሰውን ቆዳ የሚገፍ ገና ምኑ ተነክቶ ነው ዝርዝሩ ገና። ለኔ ሸኔ ፈጽሞ ፋኖ ያልፈጸመው ነገር ማግኘት ይከብዳል። እንደውም በፍጥነት ሸኔም ያልፈጸመውን ወያኔም ያልፈጸመውን ፋኖ የፈጸመ ሽብርተኛ ለመባል ያቅም ጉዳይ ካለ በስተቀረ ፋኖ የሚያንስ አይደለም፣ የሚበዛበት ይመስለኛል።